አሁን ማንጠጣበት ምክንያት አጠጡም ይልልም ማንጠጣበት ምክንያት እስቲ አንድ ሰው ኢየሱስን ጌታ ያደረገ ሰው ኢየሱስ የሆነ ሙሴን አይደለም ኢየሱስን ጌታው ያደረገ ሰው እንዲህ አይነት ነገር ሰፈር ውስጥ ቢያሳይ ምን ይመስላችሁ? ማንጠጣው ለዚህ ምን ይላል? ዋይታ ለማን ነው? አንደኛ ምን ዋይታ አለው። እዛው ጠጅ ቤት ነው የሚጀምረው። ዋይታው መጀመሪያ ጩኸት አለ፣ ኡታ አለ። ከኡታ በኋላ ማን እንደወረወረው ማታቀው ጠርሙስ አናትን ይበሳል። ዋይታው ይቀጥላል። በዚህ ያሯሯጠ አንዱ ሰካራም ወይም እዛ ተጣላው ሰው በዚህ አስፋልት ሲያሯሩጥ እናያለን። ስላየው ነው ባይዘው። እሺ ይሄን የሚያክል ጩቤ ይዞ አልከፈለ ይሁን ምን እንደሆነ አላል ያሯሩጥ ዘሎ ሱቅ ውስጥ ገባ። ዋይታ ለማን ነው? ሐዘን ለማን ነው? በማግስቱ ምንድነው? ሐዘን ለአንተም ለቤተሰብ። ጠብ ለማን ነው? ያው ሰካራም ወይ አንድ አይኑ ይጠፋል ወይ አንድ ጥርሱ ይወልቃል። ሰካራም ገጽታውን ማየት በቂ ነው። እንደው ጠብ እንኳን ባትጣላ ያ ታውቃለህ፣ ሰው ሲጠጣ ከሱ በቀር ጀግና ማንም የለም። ድሮ ልጅ እያለን 6ኛ ክፍል 5ኛ ክፍል ሲኒማ ኢትዮጵያ ይባላል። በ50 ሳንቲም ፊልም እንገባለን። ህንድ ፊልም እናያለን። የህንድ አክተር ከትልቅ ፎቅ ላይ ግልብጥብጥብጥ ብሎ ዘሎ በአንድ እግሩ ይቆማል። በቃ ከበቡትን ሁሉ ይጨርሳል በጫማ ጥፊ። እኛ 6ኛ ነኝ 5ኛ ክፍል ተማሪ። ከዛ ስንወጣ ልነግርህ አልችልም። ድፍን የጂማን ህዝብ ምን መታ ይመስለን። ሰካራም ማለት እሱኛው ማለት እና ጸባይ ቀርም ማለት ጸባይ ቀርም። ጩኸት ለማን ነው? ከመጠጥ ቤት እስከ ሰፈር እስከ ቤት ሚስትን ጎትቶ እስከ ማስወጣት፣ ልጆችን በካልቾ እስከ መምታት፣ ሰፈሩ ኡኡ እስከ ማለት። ያለ ምክንያት መቁሰል ለማን ነው? ሰካራም በማግስቱ ወይ ፊቱ ወይ ግንባሩ ወይ እጁ ወይ እግሩ ቆስሎ ታያለ። ለምን? ለእናት ሀገሩ ነው። እውነቱን አውቀን ነው መጠጣት የሌለብን። አጠጣም ይል የለም ብዙ የጴንጤ ፕሮፓጋንዳ ነው። አጠጣም ይል የለም። ስትጠጣ ግን እየጠጣህ ያለው እባብ ነው። እባብ እንደውም ይሻላል። የእባብ ልጅ አለው ሆድ ቀዶ የሚወጣ እባብ። የእባቢቷን ሆድ ቀዶ የሚወጣ እባብ እፉኝት ይባላል። የመርዝ አቅሙ ከፍተኛ ነው። በአንዴ ነው አንጎልን ዴድ የሚያደርገው። ያለ ምክንያት መቁሰል ለማን ነው? ይሄን አይተናል። ሰካራም ሰውነቱ ላይ የሆነ ቦታ ቁስል አታጣ። እውነት ውሸት ለሀገሩ አይደለም ብለናል። አንዳንዱ ሰው ታውቃለህ አይደለም ሰፈር መኪና የገለበጠው ድንጋይ ምናምን አለ። እዛ ጋር ሲደርሱ እንዴት እንደሆነ ድንጋዩ ይስባቸዋል። ስላየው ሚስቴም አይታለች። እኛ በጣም በሰካራም የተከበብን ነበር። እንዲህ ያየነው ሰውየው ሄደ። ወይኔ ያልን በእግሩም በእጁም በምኑም አልወደቅም። በግንባሩ የሆነ ድንጋይ ሲያገኙ የሚስባቸው ነገር አለ። ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? እየጠጡ የሚያመሹ መሸታ የሚውሉ ሰዎች። ቀጥሎስ የተደባለቀ የወይን ጠጅን ይፈትኑ ዘንድ ለሚከተሉ አይደለም? እስቲ እንቀያይ እያሉ ጂኑንም እንቀይር ዋይኑንም እናርግ የሆነ ነገር እስቲ እንደበላልቀው እያሉ። ቁጥር 31 መመሪያ ወይን ጠጅ አትጠጣ። ምን ይላል? ሚሻለው እንደ ወደ ወይን ጠጅ ምን አትበል አትመልከት። ጠያቄ የቅድሙ መልስ እንዳለው ነው ከወድህ ህመም ጋር ከሆነ። ሁለተኛው ደግሞ ወደ ወይን ጠጅ ምን አትበል አትመልከት ተብለሃልና እንዴት አድርገህ ልትጠጣው? እንዲህ በጀርባ በኩል አትመልከት ነው የሚል። አትመልከት ምን እንደሚያሳይ ታውቃለህ? መጠጣቱ ጋር አያደርስህም። መጀመሪያ ከርቀት መራቅ ነው። ከገባህበት ከቀመስከው ትያዛለህ፣ ወጥመድ ይሆናል። ሲቆይ ደግሞ ትዋረዳለህ ነው።